በትላንትናው ዕለት በአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ ሰይፉ ፋንታሁን ለምን ንግግር አላደርግም አለ። ሰይፉ ፋንታሁን ለወዳጁ ነጻነት ወርቅነህ ጤናው እንዲመለስ ከማንም በላይ በሚስጥር ያደረገው ተግባር ምንድነው የሚለውን ዝርዝር መረጃ ይዘንላችኋል። በሌላ አሳሳቢ ዜና ቲክቶከሩ ጆን ዳንኤል ከጭንቅላት ጋር የተያዘ እጅግ ከባድ ህመም ላይ መውደቁ ተሰምቷል። የቲክቶከሩ ህመም እስር ቤት ከመቆየቱ ጋርና ከደም መመረዝ ጋር ምን አገናኘው የሚለውን ዝርዝር የባለሙያዎችን ትንተና ጭምር አካተን ይዘነዋል። ወደ ነጻነት ወርቅነህ ጉዳይ ስንመለስ በባለቀለም ህልሞች ፊልም ላይ አብሮት የተወነው ኤድዋርድ የላከውን አሳዛኝ መረጃ እያስደመጥናችሁ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ አውጥቶ ለነጻነት ወርቅነህ ያደረገውን በጎነት ዘርዘር አድርገን እናስደምጣችሁ ነው። እንደተለመደው አብራችሁን ስትዘልቁ እነዚህን መረጃዎች ዘርዘር አድርገን እናስደምጣችኋለን። ጤና ይስጥልን የምንወዳችሁ የቻናላችን ተከታዮች እንኳን አደረሳችሁ እያለን በዛሬው ዕለት አበይት የተባሉ ጉዳዮችን ይዘን ቀርበናል። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ጉልህ አሻራ ጥሎ ያለፈ ሁለገቡ አርቲስት ነጻነት ወርቅነህ ነፂ ባደረበት ድንገተኛ ህመም ምክንያት በተወለደ በ48 ዓመቱ ከዚህ ዓለም በሞት መለየቱ መላውን የሀገሪቱን ህዝብ ያስቆጨና ያስለቀሰ ክስተት ሆኖ ሰንብቷል። በጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በተከናወነው የቀብር ስነ ስርዓት ላይ በ10 ሺዎች የሚቆጠሩ አድናቂዎቹ፣ ከፍተኛ የመንግስት ኃላፊዎችና የሙያ ባልደረባዎቹ ተገኝተው የመጨረሻውን ስንብት አድርገውለታል። የአርቲስት ነጻነት ወርቅነህ ህልፈት ከሀገር ውስጥ አልፎ ዓለም አቀፍ የጥበብ ሰዎችንም በእጅጉ አሳዝኗል። በዚህ ረገድ እንግሊዛዊ ተዋናይ ኤድዋርድ ስቴቨን የተሰማውን ጥልቅ ሐዘን በመግለጽ ለቤተሰቦቹና ለአድናቂዎቹ የመጽናናት መልእክትን አስተላልፈዋል። ኤድዋርድ ስቴቨንስና ነጻነት ወርቅነህ ባለቀለም ህልሞች በተሰኘው በብዙዎች ዘንድ ተወዳጅነትን ባተረፈው ፊልም ላይ በጋራ በመስራት የሚታወቁ የጥበብ አጋሮች ናቸው። ኤድዋርድ በመልእክቱ በፊልም ቀረጻ ወቅት የነበራቸውን የሥራ ቆይታ በማስታወስ ነጻነት እጅግ ጎበዝ ተዋናይና በስራው የተመሰከረለት ባለሙያ ብቻ ሳይሆን ለሰዎች ያለው አክብሮትና ተጫዋችነቱ ፈጽሞ የማይረሳ መሆኑን ገልጿል። በባለቀለም ህልሞች ፊልም ላይ የነበራቸው ውህደትና በሁለቱ ጥበበኞች መካከል የነበረው ወዳጅነት በብዙ ኢትዮጵያውያን ዘንድ እስካሁንም ድረስ በናፍቆት የሚታወስ ነው። ይህ የባዕድ ሀገር ተዋናይ ያሳየው አጋርነት ነጻነት በድንበር ያልተገደበ ተወዳጅነት የነበረውና የሰዎችን ልብ ማግኘት የቻለ ድንቅ አርቲስት እንደነበር የሚያሳይ ትልቅ ምስክርነት ሆኗል። በአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ የብዙዎችን ቀልብ የሳበውና መነጋገሪያ የሆነው ሌላው ትልቁ ጉዳይ የታዋቂው የቶክሾ አቅራቢና አርቲስት ሰይፉ ፋንታሁን ዝምታ ነበረ። ሰይፉ በስነ ስርዓቱ ላይ ተገኝቶ በመድረክ ላይ ንግግር እንዲያደርግ በተደጋጋሚ ተጋብዞ የነበረ ቢሆንም ፈቃደኛ ሳይሆን በመቅረቱ በማህበራዊ ሚዲያና በታዳሚ ዘንድ የተለያዩ ትርጓሜዎችን ሲያሰጥ ቆይቷል። አንዳንዶች ሁኔታውን ከቸልተኝነት ጋር ለማያያዝ ቢሞክሩም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ግን ከዚህ ዝምታ በስተጀርባ ያለውን እጅግ አስገራሚና ልብ የሚነካ እውነት ይፋ በማድረግ የሰይፉን ያልተገለጠ ማንነት ለህዝብ ግልጽ አድርጓል። እንደ ቴዎድሮስ ገለጻ ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በህይወት እንዲቆይና ወደ ጤናው እንዲመለስ ከማንም በላይ በሚስጥር ከፍተኛ ጥረት ሲያደርጉ ከነበሩ ጥቂት የቅርብ ሰዎቹ መካከል ቀዳሚው ነው ይለናል። ከአንድ ዓመት በፊት አርቲስት ነጻነት ለከፍተኛ ሕክምና ወደ ህንድ ሀገር ሲጓዝ ሰይፉ ከ1 ሚሊዮን ብር በላይ የሚገመት የገንዘብ ድጋፍ በማድረግ ትልቅ ውለታ ውሏል። በቅርቡም የነጻነት ህመም በጽኑ በጸናበት ወቅት ሰይፉ ፋንታሁን አንድን ስመጥር ሐኪም ከአሜሪካ ድረስ በማስመጣትና ለሕክምናው የሚያስፈልገውን ማንኛውንም አይነት ወጪ በመሸፈን አርቲስቱ እንዲተርፍ የቻለውን ሁሉ አድርጓል። ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ አመጣለሁ፣ አንተ ብቻ ተረጋግተህ ሕክምናን ተከታተል በማለት በተደጋጋሚ ሲለምነውና ሲደግፈው እንደነበር ደራሲው በዝርዝር አስነብቧል። ሰይፉ በቀብሩ ዕለት በመድረክ ላይ ወጥቶ ንግግር ያላደረገበት ምክንያት ከንቀት ወይም ከቸልተኝነት ሳይሆን ጥልቅ ከሆነ የልብ ስብራትና ቁጭት የተነሳ መሆኑን ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ገልጿል። ሰይፉና ጥቂት ወዳጆቹ የነጻነት ህይወት እንዲተርፍ አቅማቸው የፈቀደውንና ከዚያም በላይ የሆኑ መስዋዕትነቶችን ቢከፍሉም የልፋታቸው ውጤት ሳይሳካ ቀርቶ አርቲስቱ በማረፉ የተሰማቸውን መሪር ሐዘን ዝምታን እንዲመርጡ አድርጓቸዋል። ሰይፉ ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጅ የላከው ነው ስሜ ይጠቀስ ብሏል በማለት የራሱን ገንዘብ በሌላ ሰው ስም በመስጠት የሚረዳ የሰውን ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑን ተመስክሮለታል። ይህ ክስተት በማህበረሰባችን ውስጥ ትልቅ አስተማሪ መልእክትን ያስተላለፈ ሲሆን በቀብራችሁ ላይ ማቅ ለብሰው ከተገኙት ይልቅ
ሳትሞቱ በህይወት እያላችሁ የደረሱላችሁና ለህይወታችሁ የታገሉላችሁ ዝም ያሉ ሰዎች የእናንተ እውነተኛ ጠቃሚ ወዳጆች ናቸው የሚለውን እውነታ ዳግም አረጋግጧል። ሰይፉ ፋንታሁን በሚስጥር የሰራቸው እነዚህ በጎ ስራዎች ለሰው ልጅ ህይወት ያለውን አክብሮትና በታዋቂነቱ ጥላ ስር የተሸሸገውን ሩህሩህ ማንነቱን በግልጽ ያሳይ ሆኗል። በሌላ ወቅታዊና አሳሳቢ ዜና በኢትዮጵያ የማህበራዊ ሚዲያ መድረክ በተለይም በቲክቶክ ላይ በስፋት የሚታወቀው ጆን ዳንኤል አሊያም ዮሐንስ ዳንኤል በድንገተኛ የጤና እክል ምክንያት በከፍተኛ ስቃይ ላይ እንደሚገኝ ለተከታዮቹ አጋርቷል። ጆን ዳንኤል በቅርቡ ባደረገው የቀጥታ የቪዲዮ ስርጭት ላይ እንደገለጸው ከጭንቅላት ጋር የተያዘ እጅግ ከባድ ህመም እየተሰማው ሲሆን ለዚህ መፍትሄ ለማግኘት ከ5 ጊዜ በላይ ወደ ተለያዩ ሆስፒታሎች ቢመላለስም እስካሁን ድረስ ምንም አይነት መሻሻል ሊታይበት እንዳልቻለ በሀዘን ገልጿል። ይህ የጤና መታወክ የተሰማው ጆን ዳንኤል ከአየር መንገድ ደህንነት ጋር በተያያዘ ከ1 ዓመት በላይ በህግ ቁጥጥር ውስጥ ቆይቶና የወህኒ ቤት ህይወት አሳልፎ ታህሳስ 2018 ዓ.ም በነጻ ከተሰናበተ ከጥቂት ሳምንታት በኋላ መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። የወህኒ ቤት ቆይታ በአንድ ሰው የአካልና የአእምሮ ጤና ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑ በተለያዩ የህክምና ጥናቶች የተረጋገጠ ነው። በወህኒ ቤት ውስጥ የሚኖር የአኗኗር ዘይቤ፣ በቂ ብርሃንና ንጹህ አየር አለማግኘት፣ የምግብ ይዘት ለውጥና ከሁሉም በላይ ደግሞ በህግ ክርክር ወቅት የሚፈጠር ከፍተኛ የአእምሮ ውጥረት አሊያም ስትረስና ጭንቀት ወይም አንዛይቲ ለተለያዩ የጤና እክሎች ዋነኛ መንስኤ ሊሆኑ ይችላሉ። ለረጅም ጊዜ በውጥረት ውስጥ የቆየ አእምሮ ነጻነት ከተገኘ በኋላ ሰውነት ዘና ሲል ለተለያዩ የነርቭ ህመሞች ተጋላጭ ሊሆን እንደሚችል ይገመታል። ጆን ዳንኤል ይህን መረጃ ማጋራቱን ተከትሎ በማህበራዊ ሚዲያ አስተያየት መስጫዎች ላይ የተለያዩ የህክምናና የማህበራዊ መላምቶች እየተሰነዘሩ ይገኛሉ። አንዳንድ ተከታዮቹ ሁኔታው ብለድ ስፔስስ ወይም የደም መመረዝ ሊሆን እንደሚችል ስጋታቸውን ገልጸው በደም ብታከም የደም መመረዝ አደገኛ ቢሆንም በደም ስር በሚሰጥ አንቲባዮቲክ ሊድን የሚችል ነው፣ ህይወት ክቡር ስለሆነች ለራስ ትኩረት ስጥ በማለት ምክራቸውን ለግሰውታል። በሌላ በኩል ደግሞ ይበልጥ ሰፋ ያለ ትንታኔ የሰጡ ወገኖች በተለይ እንደ ጆን ዳንኤል ያሉ በብዛት ሶሻል ሚዲያና ጌሞችን የሚጠቀሙ ሰዎች ለከፍተኛ አደጋ ሊጋለጡ እንደሚችሉ አስጠንቅቀዋል። ይህም የሰው ሰራሽ ብርሃን ጨረሮች በቀኝና በግራ በኩል የሚገኙ የአእምሮ ሴሎችን ቀስ በቀስ በመግደል አእምሮን ለካንሰር አሊያም ለእጢ ሊያጋልጡ ስለሚችሉ ቢያንስ ለ3 ወራት ያህል ከሩካቤ ስጋ ከታሸጉ ምግቦችና ከመጠጦች ርቆ ቅርንፉድን በብዛት እንዲጠቀም መክረውታል። ከነዚህ የህክምና መላምቶች ባሻገር ጉዳዩን ከመንፈሳዊ አቅጣጫ የሚመለከቱ ወገኖችም የራሳቸውን ሀሳብ እየሰነዘሩ ነው። በአንድ ወቅት አንድ ግለሰብ ቲክቶክ ላይ ቀጥታ ስርጭት አሊያም ላይቭ የምትሰሩ ሰዎች ራሳችሁን ለክፉ መናፍስት እያጋለጣችሁ ነው በማለት ያስጠነቀቀውን ንግግር በማስታወስ ብዙዎች በወቅቱ በንግግሩ ቢያላግጡም አሁን ግን የጆን ዳንኤል ሁኔታ ትልቅ ትምህርት ሊሆን እንደሚገባ እየገለጹ ይገኛሉ። ሰው ችግር ሳይደርስበት የሰው ምክር አይገባውም የሚሉ አስተያየቶች በስፋት እየተሰሙ ሲሆን የጆን ዳንኤል ህመም መንፈሳዊ የሚሆን አካላዊ ለሌሎች የማህበራዊ ሚዲያ ተጠቃሚዎች ትልቅ የማስጠንቀቂያ ደወል ሆኗል። በአሁኑ ሰዓት ተከታዮቹ ጆን ዳንኤል ሙሉ ጤናውን አግኝቶ ወደ ቀደመ ስራው እንዲመለስ በጸሎትና በምኞት ከጎኑ መሆናቸውን እየገለጹ ይገኛሉ። የምንወዳችሁ የቻናላችን ቤተሰቦች ለዛሬ ዘንላችሁ የቀረብነው መረጃ ይህን ይመስል ነበር። የተወዳጁ አርቲስት ነጻነት ወርቅነህ ስንብት፣ የሰይፉ ፋንታሁን ያልተሰማ በጎነት፣ የተዋናይ ኤድዋርድ ስቲቨን ምስክርነት እንዲሁም የቲክቶከር ጆን ዳንኤል ወቅታዊ የጤና ሁኔታን በዝርዝር ተመልክተናል። በተለይም በመጨረሻው የጆን ዳንኤል የጤና ሁኔታ ዙሪያ በማህበራዊ ሚዲያ ላይ የተሰነዘሩ ያሉትን የህክምና የቴክኖሎጂ ተጽዕኖና መንፈሳዊ አመለካከቶች እናንተስ እንዴት ተመለከታችኋቸው? የሰይፉ ፋንታሁንስ በሚስጥር የመርዳት ባህል ለሁላችን ምን ያስተምረን ይሆን? እንደተለመደው ሀሳብ፣ አስተያየት፣ ትችትና መልካም ምኞታችሁን በኮሜንት መስጫው ላይ እንድታካፍሉን በአክብሮት እንጋብዛለን። መረጃው እንደጠቀማችሁ እርግጠኞች ነን። ስለዚህ ቪዲዮን ላይክ በማድረግ ለሌሎችም እንዲደርስ ሼር በማድረግ አጋርነታችሁን ግለጹ። እንደነዚህ ያሉ ወቅታዊና ዝርዝር ዘገባዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ እያልን የአርቲስት ነጻነት ወርቅነህ ነፍስ ይማር እያልን ለእናንተ ለምንወዳችሁ ተመልካቾቻችን ደግሞ መልካም የጥምቀት በዓልን እየተመኘንላችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።